በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም ተኸታተልቲ መደብ ቋንቋ ግዕዝ ከምኡውን ዩቲዩብ ቻነል ፋና ግዕዝ ንሎማዓንቲ ብዛዕባ ዓርስኻ ምልላይ ዝብል ኢና ክንርኢ። ሓደ ሰብ ምስ ዝፈልጦ ሰብ እንትራኸብ ከመይ ከም ዝገብር ዕድሚኡ ዝተወለደሉ መዓልቲ እና ብዛዕባ ዝሰርሖ ስራሕትን ገለን ማለት እዩ። አንድ ሰው ከሚያውቀው ሰው ጋር ሲገናኝ ስሙን የእናትና የአባት ስም እና የአቡና የአዲውን ስም እድሜውን የተወለደበት ቀን ለማያውቀው ሰው የሚናገር ከሆነ ራስን ማስተዋወቅ ይባላል። ዕድምኡ ናይ አቡና የአዲውን ስም ምስ ዘይፈልጦ ሰብ ክረኸብ ከሎ ከመይ ክላለ ከም ዘለዎ ዝብል ማለት እዩ። ዝተፈላለዩ ዓይነት ቃላት ግዕዝ በመጥቀም ዓርስኻ ምልላይ ይከአል ማለት እዩ። የተለያየ የግዕዝ ቃላትን በመጠቀም ራስን ማስተዋወቅ ይቻላል። ለምሳሌ አነ እትበሃል እገሌ፣ አነ እከለ ይበሃል፣ እኔ እገሌ እባላለሁ። እገሌ ኣብ ዝብል ቦታ ስም ምእታው ማለት እዩ። አነ እትበሃል እገሊት ጓል ኣንስተይቲ፣ እኔ አነ እከሊት ይበሃል፣ ኣብቲ እከሊት ዝብል ስማ ተእቶላ ማለት እዩ። እኔ እገሊት ትባላለሁ። ስመ አቡየ እገሌ ውእቱ፣ የአባቴ ስም እገሌ ነው፣ ናይ አቦይ ስም እከለ እዩ። ስመ እምየ እገሊት ውእቱ፣ የእናቴ ስም እገሊት ነው፣ ናይ አደይ ስም እከሊት እዩ። አነ ተወለድኩ በአሰርቱ ወተሳቱ ምዕት ዓመተ ምህረት፣ እኔ በ1999 ዓመተ ምህረት ተወለድኩ። አነ ኣብ 1999 ዓመተ ምህረት ተወሊደ። ዕድመየ ዓሰርቱ ወተሰዓቱ ውእቱ፣ ዕድሜ 19 ነው፣ ዕድመይ 19 እዩ። ሃገርየ ወይ ደግሞ ብሄርየ ኢትዮጵያ ይእቲ ወይም ደግሞ ኤሪትራ ይእቲ፣ ከከም ሃገርካ ማለት እዩ። ሃገሬ ኢትዮጵያ ናት፣ ሃገሬ ኤርትራ ናት፣ ሃገሬ ኢትዮጵያ እያ ወይም ደግሞ ሃገሬ ኤርትራ እያ። አነ አፈቅሮ ነገር፣ አነ አፈቅሮ ነገር ወይም ደግሞ አነ ዘአፈቅሮ ነገር፣ እኔ የምወደው ነገር፣ አነ ዝፈትዎ ነገር ምባል። ምሳሌ አነ አፈቅር አንብቦተ መጽሐፍ፣ አነ መጽሐፍ ምንባብ ይፈቱ፣ እኔ መጽሐፍን ማንበብ እወዳለሁ። አነ አፈቅር ሀዊሮተ ከኒሳ፣ እኔ ቤተ ክርስቲያን መሄድ እወዳለሁ። አነ ናብ ቤተ ክርስቲያን ምኻድ ይፈቱም። አነ አፈቅር ሰሚዖተ ገድለ ቅዱሳን፣ አነ ናይ ቅዱሳን ገድሊ ምስማዕ ይፈቱ። እኔ የቅዱሳንን ተጋድሎ መስማት እወዳለሁ። በአማርኛ አነ አፈቅር ማህሌተ ወቅዳሴ፣ እኔ ምስጋናንና ቅዳሴን እወዳለሁ። አነ ምስጋናን ቅዳሴን ይፈቱ፣ ማህሌትን ወይም ደግሞ አነ አፈቅር ኩለሄ ሰሚዖተ ተአምረ ማርያም፣ እኔ የእመቤታችንን ተአምር ሁል ጊዜ መስማት እወዳለሁ። አነ ናይ አዴና ቅድስት ድንግል ማርያም ተአምር ምስማዕ ኩሉ ጊዜ ደስ ይብለኒ ወይም ደግሞ ይፈቱም። አነ አፈቅር ሰሚዖተ ጸሎተ ኪዳን ዘነግ፣ እኔ የጠዋት የኪዳን ጸሎት መስማትን እወዳለሁ። እኔ አነ ናይ ኪዳን ጸሎት ምስማዕ ይፈቱ፣ ጸሎተ ኪዳን ምስማዕ ይፈቱ። ወይም ደግሞ አነ ዘኢያፈቅሮ ነገር፣ አነ ዘይፈትዎ ነገር ምባል ደግሞ እኔ የማልወደው ነገር። ንኣብነት ምሳሌ አነ ኢያፈቅር ተናግሮተ ሐሰተ፣ እኔ ውሸት መናገርን አልወድም ወይም ደግሞ ሐሰት መናገርን አልወድም። አነ ሐሰት ምዝራብ አይፈቱን።
አነ እጸልእ ግብረ እኪተ እኔ ክፉ ስራን እጠላለሁ። አነ ሕማቅ ስራሕ ይጸልእ። አነ አፈቅር ነጽሮተ ከይሲ እኔ እባብ ማየትን አልወድም። አነ እያፈቅር ነጽሮተ ከይሲ አነ እያፈቅር ነጽሮተ ከይሲ እኔ እባብ ማየትን አልወድም። አነ ሓስኻ ምርኣይ ኣይፈቱን። አነ እያፈቅር ጉህሉተ ነገረ እኔ የሽንገላን ነገር አልወድም። አነ ሕማቅ ስራሕቲ ኣይፈቱን ማለት እዩ። ኣብ ስኦተ ቃለ ምልልስ ንኣብነት ክንርኢ ኢና። አቤልን ሃናን ብዝብል ስም ክንሕዞም ኢና እዚኦም። አቤል ሰላም ለኪ እህትየ፣ ሰላም ንኣኻ ሓፍተይ፣ እህትየ ሰላም ላንቺ ይሁን። ሃና ሰላም ለከ እሁየ፣ ሰላም ላንተ ወንድሜ፣ ሰላም ንኣኻ ሓወይ። አቤል እፎ ሃደርኪ፣ እንዴት አደርሽ፣ ከመይ ሓዲርኪ ብትግርኛ። ሃና እግዚአብሔር ይሰባህ፣ እግዚአብሔር ይመስገን። አቤል መኒ ይትበሃል ስምኪ፣ ስምሽ ማን ይባላል? ሃና ሃና እትበሃል፣ ሃና እባላለሁ፣ ሃና ይበሃል። አቤል መኑ ይትበሃል ስመ አቡኪ ወስመ እምኪ፣ የአባትሽንና የእናትሽን ስም ማን ይባላል? ናይ አቦህና የአዴኽን ስም ምን ይበሃል? ስመ አቡየ ዮሐንስ ይትበሃል ወስመ እምየ ረድኤት፣ ወስመ እምየ ረድኤት ውእቱም። የአባቴ ስም ዮሐንስ ይባላል፣ የእናቴ ስም ረድኤት ነው። ናይ አቦይ ስም ዮሐንስ ይበሃል፣ ናይ አደይ ስም ረድኤት እዩ። አቤል እስፍንቱ አሃው ሃለውኪ፣ ስንት ወንድሞች አሉሽ? ክንደይ ኣሕዋት ኣለውኺ? ሃና ሰለስቱ አሃው ሃለውኒ፣ ሶስት ወንድሞች አሉኝ፣ ሰለስተ ኣሕዋት ኣለውኒ ማለት እዩ። እስፍንቱ አሃት ሃለወኪ፣ አቤል ስንት እህቶች አሉሽ? ክንደይ ኣሕዋት ኣለውኺ? ሃና ሰላስ አሃት ሃለዋኒ፣ ሶስት እህቶች አሉኝ፣ ሰለስተ ኣሕዋት ኣለዋኒ። አቤል ማእዝ ተወለድኪ? መቼ ተወለድሽ? ሃና በ10 ወተስዓቱ ምእት ዓመተ ምህረት ተወለድኩ። በ10 ወተስዓቱ ምእት ተስዓ ወተስዓቱ፣ በ10 ወተስዓቱ ምእት ተስዓ ወተስዓቱ። በ1999 ዓመተ ምህረት ተወለድኩ። ብ1999 ዓመተ ምህረት ተወሊደ። አቤል ላይለ ነገርነ እፎ ውእቱ ትምህርት፣ በነገራችን ላይ ትምህርት እንዴት ነው? ብዙኾነ ትምህርት ከመይ ኣሎ? ሃና ጥቀ ሰናይ ውእቱ፣ በጣም ጥሩ ነው። አቤል ትትምሃረኑ ትምህርተ ግዕዝ፣ የግዕዝ ትምህርትን ትማሪያለሽ? ናይ ግዕዝ ትምህርቲ ትማሪ ዲኺ? ሃና እወ እስምሃር፣ አዎ እማራለሁ። እወ እትምሃር፣ አዎ እማራለሁ። እወ ይምሃር። አቤል እፎኑ ውእቱ፣ ቀሊል ውእቱ፣ ወሚመ ከባድ ውእቱ። እንዴት ነው? ቀላል ነው ወይስ ከባድ? ከመ እዩ ቀሊል ወይስ ከቢድ እዩ? ሃና ጥቀ ቀሊል ውእቱ፣ በጣም ቀላል ነው፣ ብጣዕሚ ቀሊል እዩ። አቤል ሰናይ እስፍንቱ ረከብኪ እምነ እስራ፣ ጥሩ ከ20 ስንት አገኘሽ? ጽቡቅ ካብ 20 ክንደይ ረኺብኪ? ሃና እስራ። ሃና 20 20 ረኺበ ትብላላ ማለት እዩ። አቤል ኦ እህትየ ጥቀ ሰናይ ውእቱ፣ እሺ ሓፍተይ ብጣዕሚ ጽቡቅ እዩ። እህቴ ሆይ በጣም ጥሩ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ላይክ ሼር ሰብስክራይብ አይትረስዑ። ሰላም